ደግሞ በጣም እርግጠኛ ነኝ የአባዬ ጓደኞች አይደለሽም። እሺ በቃ አባዬ ይመጣል፣ ቤት እናወራለን። ይኸውልሽ ዳጣ በጣም ብዙ ነገር ነው ያደረኩት እና ደግሞ እውነታውን ከአባዬ ቀጥልሽ አንቺ ብቻ ነሽ የምታውቂው። ስለዚህ ንገሪኝ፣ እህቴ ነሽ ወይስ አይደለሽም? እሺ በቃ ዳጣ ተይው፣ አሁን በቃ ሂጂ። አባዬ እየመጣ ነው። በሬድ ሂጂና ጓደኞቿን አግኝታ ሄዳለች ብዬ እነግረዋለሁ። ለምን? በቃ ሂድ። ምናልባት እስኪ በቃ ሂድ አባዬ። እዚህ በኋላ መጥቻ ብሬ አልቀመጥም። እሺ ለኔ አይደል አሁን እንዴንተን ተወርውረሽ ትመጪ? ደህና አልኩህ እኮ ገዜ። ያሳደረሽን ረሳሽ ብዬ ነው። እዚህ መስገን ብትይ ምን አይከፈልበት? እሺ ገዜ። ቆይ ዳጣስ ተጣልታችሁ ነው የሄደች? አይደለም ጓደኞቿን አግኝታ ሄደች። አብጌል ደረጀ ለምን ይሄን ሁሉ ሚስጥር ደበከኝ? እኔ ይሄን ያክል ጊዜ ስጠይቅ ስናገር ለምን አልተሰማሁም? ይሄ ነገር እስከመቼ ነው? ለምንድን ነው እንደዚህ የሚሆነው? እኔ ያልኩትስ ነገር ለምንድን ነው የማይሆነው? እየደበከን ያለው ለምንድን ነው? እስከመቼ ነው? እማዬስ እስከመቼ እንድትለች ትኖራለች? ለመሆኑ ዳጣ እህቴ ናትን? አባዬ ንገረኝ። ካንተ ድምጹን መስማት ፈልጋለሁ። ሁሉም ነገር ስጠረጥረ የነበረው ነገር ሁሉ ብዙ ነገር በአእምሮዬ ሲመላለስ የነበረው ሁሉ አሁን ላይ ሁሉም ነገር እውነት እየሆነ አግኝቼዋለሁ። ስለዚህ አሁን ትነግረኛለህ ወይስ አሁንም እንደዛው እንደሸሸከኝ ትቀጥላለህ? አብጌል ደረጀ አባቷን አፋጣ ይዘዋለች። ዳጣን ውጭልኝ፣ አባዬን ፈልገዋለሁኝ። መጀመሪያ ካንቺ አንድ በትልስማ እውነት ዳጣ የኔ እህት ነሽ አንቺ? አባዬ ልጅ ነሽ? አባዬ ወልዶ ነው ያመጣሽ? ንገሪኝ። ምክንያቱም ሰምቻለሁ ኦሬዲ አሁን ላይ ወደ መጨረሻው ደርሰናል። ስለዚህ አንቺ ካንቺ አንደበት እህቴ ነሻው ብለሽ እንድነግሪኝ ይፈልጋለሁ። አረጋግጭልኝ ስትላት ዳጣ አይ አብጌል የሰማሽው ነገር ሁሉ ልክ አይደለም፣ ሁሉም ነገር ትክክል አይደለም፣ አንቺ የተረዳሽበት መንገድ ሌላ ነው። ስለዚህ አብጌል እባክሽን ተይ፣ እንደዛ አይደረግም በማለት መልሳላታለች። አብጌል ደረጀ ኦኬ እንደዛ ካልሽማ መልካም፣ ሁሉም ነገር ግን መጨረሻ ሰዓት ስለደረሰ ምንም ያክል ብሽሽቂ የትም አንደርስም። ሲቀጥል ሲጀመር እኔኮ የመጀመሪያ ቀን እዚህ ቤት የመጣሽ ለታ ነው ይሄን ነገር ያወቅኩት፣ ግን እማየናት ያዘናጋችኝ። ሲቀጥል ደግሞ አንቺኮ ከአንዴም ሁለት ሶስት ደጋግመሽ ነግረሽኛል፣ እህቴ ነሽ ብለሽኛል። ሲቀጥልም ውሃን ራሱ የምታይበት መንገድ በአንድም በሌላ መልኩ በሚገርም ሁኔታ እህቴ እንደሆንሽ በቃ እንደ እህቷ ነው የምትንከባከቢያት። ስለዚህ እኔኮ አልተሳሳትኩም፣ ግን አባዬ ሸወደን፣ ግን አባዬ እማዬ ላይ ተጫወተ፣ ግን አባዬ ይሄን ሁሉ ነገር ማድረግ ለምን አስፈለገ እያለች እየተናደደች እየተቆረቆረች ትገኛለች። አባቷንም አባዬ ንገረኝ፣ ካንተ አንድ ቃል መስማት ፈልጋለሁ። ዳጣ እህቴ ናትና ወይስ ምንድነው? ይሄን ነገር እንዴት ነገር ይፈልጋለሁ። ካንዴም ሁለቴ ሶስቴ ደጋግሜ ሁሌ ለምን እንደምትቆረቆርላት ለምን ይሄን ያክል እንደምታዝንላት ያስገርመኝ ነበር። አሁን ግን ሁሉንም ነገር ደርሽበታለሁ፣ ሁሉንም ነገር አውቀዋለሁ። ስለዚህ ምንም ማብራሪያና ማስተባበያ አያስፈልገኝም። ግን ደግሞ ለማረጋገጥ ለሁሉም ነገር ካንተ ቃል መስማት እፈልጋለሁ በማለት አቶ ደረጀን አፋጠዋል። አቶ ደረጀም እንግዲህ ምንድነው የሰማሽው ሲላት ዳጣ እህቴ ናትና እህቴ ናት አይደለ እኮ እህቴ ነች አይደል ንገረኛ አባዬ እያለችው ነው። አቶ ደረጀም ከአንደበቱ መልስ ጠፍቶ የሆነ ነገር የደረሰችበት ነገር እንዳለ ቀድሞ ስለገባው የሚለው ነገር ጠፍቶ ነው። እና አንቺ ነሽ አውቀሽ ነው ዳጣ ከዚህ ያባረርሻት ሲላት አይ እኔ አላባረርኳትም፣ አልተጣላንም፣ ግን ደግሞ ጓደኞች ጋር ብላ ነው ሄደችው። ስለዚህ ስለሷ መሄድ አይመለከተኝም፣ እንዴት ሳትጠይቀኝ ትሄዳለች ሲላት አይ እኮ እኔ እኮ ሁሌም እንደዚህ ለምን እንደምትቆረቆርላት ይገርመኝ ነበረ፣ አሁን ገብቶኛል፣ ደግሞ እስኪ ካንተ ልስማ ብላ ጠይቀዋለች። ሰላም ውድና የተከበራችሁ ውድና የውድ ተወደዳችሁ ቤተሰቦቼ ሰላምታዬ በያላችሁበት የዓለም ዳርቻ ይድረሳችሁ። እግዚአብሔር ይመስገን ከኔ ጋር ሁሉም ነገር ሰላም ነው። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። እንግዲህ በጣም እየተማርንበት ብዙ ትምህርቶችን ያገኘንበት ዳጣ ድራማ ዛሬም በአዲስ ቪዲዮ ብቅ ብሎልናል። እንግዲህ ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሁሌም አብራችሁ ያላችሁ ቤተሰቦቼ ምስጋናዬ በጣም ከፍ ያለ ነው። ቀጣይም አብራችሁ እንድትሆኑ በአክብሮት ጠይቃለሁ። ላይክ ያላደርጋችሁ ላይክ፣ ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ለኔ እህታችሁን አግዙኝ። ስለወዳችሁ ፈቅዳችሁ ለምትከታተሉኝ አመሰግናችኋለሁ፣ እወዳችኋለሁ። ዳጣ ድራማ እንግዲህ እየተማርንባችሁ ካሉ ድራማዎች የመጀመሪያው ብዬ ይዤዋለሁ በእኔ አስተያየት። እናንተስ
እኔ እንደ ዳጣ ድራማ ብዙ ነገር የተማርኩበት የለም። በትንሹ እንዲሁ ከትንሹ እኔ ካሁኑ ክፍል እንዲሁ ቅንጭብ አድርጌ ሳነሳ ለገዜት ወደዚህ ድራማ ከመጣ በኋላ እንግዲህ በባለፈው ትናንትና ዳጣ ስትጨነቅ ስትጣበብ ነበር። አትጨነቂ፣ ለየትኛው ህይወትሽ ነው? አንቺ ገና ትንሽዬ ልጅ ነሽ። ብዙ ነገር እኮ ገና ምንም አልተራመርሽም። ካሁኑ ጀምረሽ ለምን ትጨነቂያለሽ? ልጅ አልወለድሽ፣ ትዳር አላገባሽ፣ ህይወት አልመሰረሽ፣ ለምን ብለሽ ለአንድ ለራስሽ ታይነዛ አይሆንም ብሏት ነበር። በማግስቱም በጧት ተነስታ በረንዳ ላይ እሱ ዘንድ ቁጭ ብላ ገዜ ደህና አደርክ ስትለው እግዚአብሔር ይመስገን ደህና አደርሽ አንቺ ሲላት ደህና አለችው። እንዴ ምን ሆነሽ ነው? ደህና አይደለሽም እንዴ? እንዴት አደርሽ እያልኩሽ ነው አለ። ደህና ነኝ አልኩ አይደል እንዴ ገዜ ስትለው እንዴ ደህና አላደርሽም እንዴ? አድር ያለሁማ ገዜ አለችው። ዳጣ ማለት ነው። እና ገዜ እዚህ ጋር ምን አለ እንዴ እና ደህና ታደርሽ ያሳደረሽን አምላክ ብታመሰግኙ ምን እንዳትሆኝ ነው? እግዚአብሔር ይመስገን ብለሽ ብታመሰግኙ ምን እንዳታጭ ነው? ስለዚህ አድረሻል አይደለ? እና ያሳደረሽን አምላክ አታመሰግኝም ምን አላት። ምን አይነት ቃላት ነው ጋይስ? አስባችሁታል? ትናንትናን አሳልፎ አሳድሮን ጧስነናቀ እግዚአብሔር ይመስገን ማለት ምን አይነት ጸጋ እንደሆነ በቃ ሰው ልጅ በድረክ ላይ ቆሞ ከስብከት በላይ እንደዚህ አይነት አጋጣሚዎች ላይ የምንሰማቸው ቃላቶች ምን ያክል ያስተምራሉ። አንዳንድ ድራማዎች ሌብነትን በቃ ብዙ ነገሮችን የሚያሳዩ አሉ። አሁን ያ ትምህርት አይደለም ጋይስ፣ ግን እንደዚህ አይነት ነገር እግዚአብሔር ይመስገን ሙስሊምም ሰው በሃይማኖቱ ደህና አደርክ ሲለው አንድ ሰው ፈጣሪ ይመስገን ብሎ ፈጣሪውን ማመስገን ምን ያክል መታደል እንደሆነ ያየንበት ነው። የእውነት ማለት ነው። በቃ ስለተደረገልን ነገር እግዚአብሔር ይመስገን ብሎ ማመስገን በጣም ትልቅ ጸጋ ነው። ስለዚህ የተሰጠንን ነገር ተመስገን ብለን ፈጣሪያችንን አመስግነን እግዚአብሔርን አመስግነን እንድንፈጽም እግዚአብሔር ይርዳን። መልካም ጊዜ ተመኘው።